ሄይ ማይ ቢዩቲፉል ፋሚሊ እንዴት ናችሁ? ዛሬ ይዤላችሁ የመጣሁት የኮን አሰራር ነው። ኮኑን የምንሰራው ደግሞ በዚህ በ2 ኪሎ ማሸጊያ ነው። ጠንከር ያለ ስለሆነ በጣም አሪፍ ነው። ስትጠቀልሉትም አፉ ጋር ደግሞ እንዴት እንደሚጠቅማችሁ ያንን በዝርዝር አሳያችኋለሁ። እና የስጦታ ማሸጊያ ወረቀት አትጠቀሙ። የስጦታ ማሸጊያ ወረቀት በምትሰሩበት ወቅት ልፍስፍስ የማለት ባህሪ ስላለው እሱን አትጠቀሙ። እና ቆርጬው መጥቻለሁ። የሚያስፈልገው ምንድነው? መቀስ፣ ፕላስተርና የማሸጊያው ያልኳችሁ ነው የሚያስፈልገው። እቹት አሁን ቁመቷ ረዘም ያለች ነች። ከዛ ጎኗ ትንሽ አጠር ማለት አለበት። ለምን ላይክ እንደ ስኳር እንደሚከተትበት ስለሆነ የምንጠቀልለው ሁለቱም ጎኑ እኩል መሆን የለበትም። አንደኛውን ታስረዝሙታላችሁ። ከዛ በምንጠቀልልበት ወቅት የረዘመውን ጎን ነው የምንጠቀልለው። ይሄው እዚህ ጋር እንደምታዩት በረዘመው ጎን በኩል እጠቀልለዋለሁኝ። ከፈለጋችሁ ወደ ውስጥ እንደዚህ መጠቅለል የምትችሉ ወደ ውስጥ መጠቅለል ትችላላችሁ። ካልሆነም ደግሞ በውጭ በኩል መጠቅለል ትችላላችሁ። እናንተ እንደፈለጋችሁት ብቻ ጠቅልሉ። ከዛ ውጪ ምንድነው እንዲህ በምጠቀልሉበት ሰዓት ላይ አፉን ማለት ነው ይሄ ጠንከር ያለ ስለሆነ እዛው ያለ ስፒል ያለ ምን ማውጣትም ቀጭን አፍም ሰፋ ማድረግ ትችላላችሁ። እንደምታዩት ይሄ እንደሌላው እንትን አያስቸግርም። ከፈለጋችሁ ደግሞ ድፍን አድርጋችሁ ጠቅልላችሁ መቁረጥም ትችላላችሁ። ከዛ ምንድነው ፕላስተር ነው። ፕላስተር ሲደረግ ደግሞ ስኩዌር ተደርጎ ነው የሚደረገው። እቺ ሹሏ ላይ ጠቅልላችሁ የጨረሳችሁት ሹሏ ላይ ነው የምትለጥፉት። ብዙም አይታይም። እንዲታይ ብዬ እጄን ባደርግበት አይታይም፣ ግን ትንሽ ይታያል። በደንብ ልብ ካላችሁት ይታያል። ይሄንን አይታችሁ ልክ እኔ እንደለጠፍኩት ፕላስተሩን ለጥፋችሁ አሽከርክሮ ፕላስተሩን መለጠፍ ነው። ከዛ ፕላስተሩን ለጥፋችሁ ከጨረሳችሁ በኋላ አለቀ። እኔ ምንም አይነት ነገር ስላልተጠቀምኩኝ ከፊት ለፊቱ በመቀስ ነው የምቆርጥ፣ አፏን በመቀስ ነው። እናንተ ከፈለጋችሁ ቅድም እንዳሳየኋችሁ፣ ከፈለጋችሁም ደግሞ ጫፉን ሰፋም ጠበብም አድርጋችሁ ቅድም ባሳየኋችሁ መልኩ አርጋችሁ መስራት ትችላላችሁ። ከዛ ውጪ ሂናችሁን ከታችሁ መጠቀም ብቻ ነው የሚያስፈልገው። ምን ይመስላል? ከሂና ጋር የተያያዘ ቪዲዮ እንዲደርሳችሁ ከፈለጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እወዳችኋለሁ። ባይ ባይ።